ኢትዮጵያ ውስጥ እየኖርክ ባህር ዳርን አላቃትም ማለት ንፉግነት ይሆንብሃል ወዳጄ። በዚህ ቪዲዮ ባህር ዳርን ከጫፍ እስከ ጫፍ ከጥግ እስከ ጥግ አሳያችኋለሁ። ተከተሉ። ተመልሰናል ኤብራስ እንደምን አላችሁ ሁለተኛ ቀናችንን ይዘናል ባህር ዳር ከገባ ፈርስ ቪዲዮአችን ላይ አንዳንድ ነገር ለቅቄላችሁ ነበር ከጎንደር ተነስተን ባህር ዳር እስክንገባ ምናምን ያለውን ነገር ምናምን ለቅቄላችሁ ነበር ብዙ ዲቴል ነገር አልነበረውም ብዙ ጸዲ ነገሮች አሉ ምናያቸው እንደተለመደው ሼር ላይክ ሰብስክራይብ ማድረጋችሁ እንዳይረሳ እንቀጥል ጉዟችንን እንጀምር አዱ ብለን ትዝታሽ በረዶ ነይ እያንተፈተፈኝ ነይ እንዳልከለክለው ነይ ከባድ ትዝታሽን ነይ እሱ ነው የሚያሳየኝ ነይ የራቀኝ ገላሽን ነይ ሰውነቴ ኧረ ይምጣ ባይተዋርነቴ የደገፋን ሆይ አትለይ ፍቅሬ በሕይወቴ ነይ ሰውነቴ ኧረ ይምጣ ባይተዋርነቴ የደገፋን ሆይ አትለይ ፍቅሬ በሕይወቴ እየተደነቃችሁ መሆን መቻል አለበት እግዚአብሔር I'm so surprised by the way በጣም ተደንቄያለሁ እንደዚህ አይነት ውበት እያየሁ በመሆኔ ሌላ ታሪክ ነው የምላችሁ ሌላ ታሪክ እግዚአብሔር anyway ጉዟችንን እንቀጥል ኢንጆይ አድርጉት ይመቻችሁ ፍቅርሽ ገዶም አልገባኝ ግርጭ ስለው በርሃራ አካሌው ካው ይለኛል ሃው ፍቅርሽ ገዶም አልገባኝ ግርጭ ስለው በርሃራ አካሌው ካው ይለኛል ሃው ነይ ከማማ ነይ ዘመዴ ነይ ከማማ ነይ ዘመዴ በላይ ነይ እንዲነክሶብኝ ነይ ርቀሻት ሂጂ ነይ ተመለሽልኝ ነይ ጉልበት ምራደ ነይ ደከመልሽ ኮኝ ነይ ሁሉ ጭካኔ ነይ አይገባለኝ ነይ ሰውነቴ ኧረ ይምጣ ባይተዋርነቴ የለደፋን ሆይ አትለይ ፍቅሬ በሕይወት ውቢቷ ባህር ዳርዬ እያለን ያበደ ቪዲዮ ነው የሚሆነው የቆይታችን ጊዜ ማለት ነው በደንብ ሞቅ ደመቅ አድርገን የምንጀምረው ቪዲዮ ነው የሚሆነው ይመቻችሁ ነይ ሰውነቴ ኧረ ይምጣ
ባይተዋርነቴ የበተፋና ሆይ አትበይ ፍቅሬ በሕይወቴ ፍቅርሽ ከቶም አልገባኝ ወርጭ ስለው በረሃ አካሌው ውሃው ይለኛል ውሃ ፍቅርሽ ከቶም አልገባኝ ወርጭ ስለው በረሃ አካሌው ውሃው ይለኛል ውሃ ነይ ነይ ደማማ ነይ ነይ ዘመዴ ነይ ነይ ደማማ ጊዮርጊስ አደባባይ መሰለኝ የሚባለውና እንዴት እንደሚያምር በኢየሱስ ክርስቶስ ያበደ ነው ማርያምን ከዛ ያየው ነበር ግን እኔ በብስክሌት መንገድ እየሄድኩኝ እንዳልገጭ ባክ ብቻዬን ላለመደመም ነው በርግጥ እናንተንም እዚህ ድረስ ይዣችሁ የመጣሁት እና የምሬ ነው መላችሁ በጣም ብዙ ነገር የሚገራርም እያየው ነው እዚህ ፊት ለፊት ደግሞ በዚህ በኩል ደግሞ ጊዮርጊስ ቤተክርስቲያን አለ እና አይ ቲንክ ቅጽር ግቢው እንዳለ ሙሉ ነው የቅዱሳት መሸጫ ምናምን በጣም ብዙ ነገር አለው በጣም ያምርና ደስ ይላል ብቻ አሪፍ ታይም እያሳለፍኩ ያለው ኢንጆይ እያደረግን ነው ያ እናንተም እንግዲህ ኢንጆይ እያደረጋችሁበት እንደሆነ ተስፋ አደርጋለሁ ላይክ ማድረጋችሁ ሰብስክራይብ ማድረጋችሁ እንዳይረሳ ያ ቦታዎችን አሁንም ዞር ዞር እያልን ማየታችን እንቀጥል ጉዟችን ይመቻችሁ ነይ ነይ ዘመዴ ፍቅርሽ ከቶም አልገባኝ ወርጭ ስለው በረሃ አካሌው ውሃው ይለኛል ውሃ ፍቅርሽ ከቶም አልገባኝ ወርጭ ስለው በረሃ አካሌው ውሃው ይለኛል ውሃ ነይ ነይ ደማማ ነይ ነይ ዘመዴ ነይ ነይ ደማማ ነይ ነይ ዘመዴ you look እንግዲህ another level ማለት ነው የተሰማችሁን ነገር እስቲ ኮሜንት ሴክሽን ላይ እየገባችሁ አሳውቁኝ እኔ ተወዳጁ ባክግራውንድ ቮይስ ምናምን አለ ይቅርበሉኝና
ሰብስክራይብ ግን አርጋችኋል ተወዳጆች ነው? ዝም ብላችሁ ነው የምታዩት? ያው አናላይቲኩ እንደሚያሳየው እንግዲህ አብዛኛው በሚባል ደረጃ ሰብስክራይብ ሳያረግ ነው የሚያየው እና ፕሊስ ቪዲዮ የደረሳችሁ ምናምን እያያችሁት የሆኑ ሰዎች ማለት ነው ሰብስክራይብ በማድረግና ቪዲዮን ላይክ በማድረግ ነው አሪፍ ነገር ስለማደርስላችሁ ያበደ ብሎግ ስለምንሰራ ማለት ነው። ሰብስክራይብ የሚለውን በተን አንዴ ፕረስ አድርጓት። ከዛ ሰብስክራይብ የሚለው በተን ወደ ነጭ ሲቀየር ቀጣይ ደግሞ ወደ ላይክ ኮሜንት ላይ ደግሞ ገብታችሁ ባህር ዳር የውበት ራስ ያላችሁ ኮሜንት ላይ ጻፉልኝ። ያ እንቀጥል ቪዲዮ የሚደንቅ አንድ እይታ ቪው ላሳያችሁ። በእርግጥ ራሱን የቻለ ቪዲዮ አለው መለስበታለሁ በሌላ ቪዲዮ። ግን እዚህ ጋር ምናምን ያበደ ቪው አለ ማለት እንደዚህ ስትል እዚህ ጋር ያበደ ቪው አለ። ከዛ ደግሞ እንደዚህ ስትል ደግሞ ያበደ ቪው አለ። ፊት ለፊት ምናምን ከተማዋ ምናምን በጣም የሚያማምር ብዙ ነገር አለ። ከዛ ደግሞ ወደ ኋላ ስትመለከቱ ደግሞ ትልቁ የባህር ዳር ሀብት የሆነው የባህር ዳር ብቻ አይደለም የኢትዮጵያ ትልቁ ሀብት የሆነው የጣና ሐይቅን ታገኛላችሁ ማለት ነው። ታያችኋል ብዬ አስባለሁ ከበስተጀርባ እና በጣም ነው የሚያምረው። ያ ራሱን የቻለ ቪዲዮ ሰራበታለሁ በጣናና ዳርቻዎቹ ዙሪያ ማለት ነው። ተወዳጆቼ በጣም አሪፍ ጊዜ እያሳለፍን ነው። ዞር ዞር እያልን አንዳንድ ነገሮችን እያየን ነው። እስካሁን የነበረን ቆይታ አሪፍ ነው ብዬ አስባለሁ። እንደተለመደው ኮሜንት ሴክሽን እየገባችሁ ሀሳብ አስተያየታችሁን አጋሩኝ። አሪፍ ነገር እያየን ነው። ስለዚህ ጉዟችን አሁንም ይቀጥላል። ሰፈሩ ያበደ ሰፈር ነው። በጣም ደስ የሚል ሰፈር ነው። በተለይ ደግሞ የዚህ የኮሪደር ልማት በጣም ሌላ መልክ አስይዞታልና በጣም ደስ ይላል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ባህር ዳርና የዘንባባ ታሪክ
በቃ ኤቭሪዌር ዘንባባ ነው። ኤቭሪዌር ዘንባባ። ከዘንባባ ጋር ልዩ ፍቅር አለ። መሬቱ ውሃ አዘል ስለሆነ በጣም ውሃ ያለበት ፓርት ስለሆነ ለዛ ይሆናል ብዬ አስባለሁ። ከዛ ውጪ ግን ታሪኩ ግን አመጣጡ የምታውቁ ካላችሁ በኮሜንት ሴክሽን ላይ አሳውቁኝ። ዘንባባ ለምን ባህር ዳር እንደዚህ ውብ እና ሙሉ እንደሆነና በጣም ነው የሚያምሩ። አመቱ ሙሉ ኤቨርግሪን ነውና በጣም ደስ ይላልና ሞር ባህር ዳርም እንደወደው ከሚያደርጉኝ ነገሮች መካከል አንዱ ኤቨርግሪን መሆኑ ነው። አመቱ ሙሉ በሚባል ደረጃ ኤቨርግሪን ነው። አረንጓዴነታቸውን አይቀይሩም። ኢንጆይ ያደርጋችሁበት እንደሆነ ተስፋ አደርጋለሁ። እንቀጥል። እንግዲህ እንደተከታተላችሁት የዛሬ ቆይታችን ይሄንን ይመስል ነበረ። የባህር ዳርን አሁን ያለችበትን ሁኔታ በተወሰነ መንገድ አሳይቻችኋለሁ። አይ ሆፕ ብዙ ነገር አግኝታችሁበታል ብዬ አስባለሁ። ዞር ዞር አልን አየን ምናምን በጣም ብዙ ነገር ነው ያየነው በእውነት እና ባህር ዳር ደግሞ እንደነገርኳችሁ ለብዙ ነገር የሚመች ሀገር ነው። በጣም የምትመች ውብ ከተማ ነችና እናንተም እንግዲህ ባህር ዳር ማየት የምትፈልጉ ሰዎች በሙሉ ይሄ ቪዲዮ ለእናንተ ነው። ይድረሳችሁ። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። ቀጣይ እንገናኛለን። ይመቻችሁ።